ኃይለኛ ማዕበሎች ነበሩ። ይሄን ጉዞ ስናደርግ ወደ ደሴቷ ጋር እየደረስን ነው ማለት ነውና ደሴቷ ጋር ካልሄድን ተብሎ ነው ይሄን ጉዞ ያደረግነው። ንፋሱ ይወርዳል ብለን ነበር። መሀል ከገባን በኋላ በጣም ኃይለኛ ማዕበል ይነሳ፣ በጣም ኃይለኛ ማለት ነውና ታሳያችሁ ነው። ኦልሞስት አሁን እየደረስን ነው ወደ ደሴቷ መድረስ የምፈልገው፣ ግን እዚህኛው ደሴት ላይ እንወርድና ከዛ ከኋላ ያለኛው ደሴት ላይ ደግሞ እንሄዳለን መልሰን ማለት ነውና አሁንም የውስጥ ማዕበል አለው ነው ለምናገር ኃይለኛ ንፋስ ነው ያለው። ተመልክቱ አሁን ሮዘጭ ላይ ያደረገን ያነሳ ነው። ከኃይለኛ ማዕበል በኋላ እንደምንም እና እንደማንም ብለን ደሴቷ ላይ ደርሰናል ማለት ነው። እግዚአብሔር ቢያርገን እንደምንቆይ ተመልከቱ። ማዕበሉ በጣም ኃይለኛ እየባሰበት እየመጣ ኃይለኛ ንፋስ አለ። እንደምንም እና እንደማንም ብለን ተመልሰን እንሄዳለን ብለን እናስባለን። አሁን ያለነው ሙሉ ለሙሉ ደሴት ላይ ነው ማለት ነው። ሁሉ ማቅጣጫ ውሃ የተከበበ ደሴት ነው ማለት ነው።